Tahu Nikolai Niku internationality leveling garde human resource medical infrastructure in master application mulu naga Niku dan nada Memang itu merupakan negara Indonesia dokumen yang understanding memang understanding ya zagajin dokumen nanti. Rasu chapter 1 ላይ ፖንት ብዙ ፖንት አላት ይሄ ሆስፒታል በእኛ ትውልድ ወጣቱ ይሄንን ቀይሮ የነበረውን ቅሬታ አሜታ ሁሉም ነገር ቁጭት አስተካክላችሁ እዚህ ደረጃ ስለደረሳችሁ በጣም ደስ ብሎኛል። ሙያና ስራው ተገናኝቷል ለማለት ይቻላል። ይሄ ለውጥ የመጣ ከዛ አንፃር ነው ለማለት ፈልጌ ነው። ታንኪ በእኛ ልጆች ማለት ብዙ ነገር ነው የሰራችሁ። አሁን በአጭር ሰዓት ብዙ ነገርን አይተናል። ይሄን ስንል ደግሞ ቻሌንጅን እንደ አጋጣሚ ተጠቅማችሁ ነው እንደ እድል ነው የተጠቀማችሁ። ቻሌንጆች ይበዛሉ ከዛ አሁንም ቻሌንጆች እንደሚበዙ ማወቅ አለባችሁ። ለምሳሌ ዓለምን የሚፈትኑ በሽታዎች የተለያየ ነገሮች ሊመጡ ይችላሉ። ለዚህ ሆስፒታል መቼ ነው የሚያልፍለት እስከ መቼ ነው እንባል ነበር ብለንም ደግሞ እንናገር ነበርኛ ሁላችንም። ዛሬ ይሄንን እንደዚህ ተለውጦ እንደዚህ ጥሩ ነገር ሆኖ በአይናችን ይሄን በማየታችን ከናንተ የበለጠኛም ደስ ብሎን ደስታችን እንዴት እንደምንገልጽ አጥተን ዛሬ እቺን እድል አገኝተን ይሄን ለመግለጽ በመብቃታችን እግዚአብሔር ይመስገን ይድረሰው ይላል። እናንተ ደግሞ ከዚህ ከኛ የምታገኙትን ዕውቀት ከዚህ የምታገኙትን የሥራ ልውጥ ይዛችሁ ወደ ሀገራችሁ ምን ይመስላል ብላችሁ በሀገራችሁም እንደዚሁ የወደቀ ሆስፒታል ካለ በምንአት መልኩ እናነሳለን። ይሄን የመሰለ ሆስፒታል አይተን መጣን እኛ ሀገርስ ምን ማድረግ አለብን ብላችሁ ገብታችሁ እንድትሰሩ እንመኛለን። ጤና ጥበቃ በዘጋጀልን እድል መሰረት እኔ በሆስፒታሉ የሜዲካል ዳይሬክተር ነኝ በዲላ አጠቃላይ ማስተማሪያ ሆስፒታል። እዚህ በአምቦ አጠቃላይ ሆስፒታል በጣም ብዙ ልምድ አግኝተናል። ብዙ በተለይ በኢቢሲ ያቅ አራተኛ ሳይክል ላይ ከመነሻው ጀምሮ ስንገባም ጭምር ከፍተኛ የሆነ የህዝቡን ፍቅር ተቋሙ እየሰራ ያለውን በጣም ከፍተኛ የሆነ በህብረተሰቡም ዘንድ ተቀባይነት ያለውን
እንዲሁም ደግሞ በተለይ የተገልጋይን እርካታ መሰረት አድርጎ ከፍተኛ ለውጥ አምጥቷል አሳይቷል። ያንን በተጨባጭ መሬት ላይ ያለውን እውነት ማየት የቻልንበትና በተለይ አቀባበል ላይ የሀገር ሽማግሌም ህብረተሰቡም ጭምር እንዲሁም ደግሞ የከተማው ጤና ኃላፊዎችም ጽህፈት ቤት ኃላፊዎችም እንዲሁም ደግሞ ዞን ላይም ጭምር ያሉት ከጤና መምሪያም የተወከሉት የሀገር ሽማግሌዎች በተለይ ምስጋናችን የላቀ ነው። ከፍተኛ የጀግና የሆነ አቀባበል አድርገውልናል። በኢቢሲ በመረጃ የተደገፈ የጤና አገልግሎት አሰጣጥ ላይ ጥሩ አፈጻጸም ስላለው አምቦ ሆስፒታል የልምድ ልውውጥ ለማድረግ ነው የመጣ ነው። እዚህ መተንም ባየነው ነገር እጅግ በጣም ተደስተናል። ጥሩ ልምድ አግኝተናል። በኤቪደንስ ቤዝድ ኬር ላይ ይህ ሆስፒታል የወሰደው የመረጃ አያያዝ ስርዓት በጣም ለኛ ልምድ ሰጥቶናል። እያንዳንዱን 10ሩንም የለውጥ ሀሳቦች ለብቻ ለእያንዳንዱ አንዳንድ የመረጃ አያያዝ የመዝገብ ስርዓት በማዘጋጀት ለእያንዳንዱ የለውጥ ሀሳቦች የተያዙት መረጃዎች እጅግ በጣም ለኛ ልምድ የሚሰጡ ናቸው። በሆስፒታላችንም ሄደን ደግሞ እዚህ ያገኘነውን ልምድ ኤቪደንስ ቤዝድ ኬር ላይ ሆስፒታላችን የተሻለ አፈጻጸም እንዲያመጣ ከዚህ ያገኘነው ልምድ ጥሩ ግብአት ይሆነናል ብዬ አስባለሁ። ዛሬ ከዲላ ዩኒቨርሲቲ ሆስፒታል ወደ አምቦ ጀነራል ሆስፒታል መጥቶ የልምድ ልውውጥ ኢቢሲ የሚባል ሪፎርም ላይ ኤቪደንስ ቤዝ ኬር ኦር የሚባል ሪፎርም ላይ ዛሬ ሆስፒታላችን ተገኝቶ እያንዳንዱ ዩኒት ገብቶ የምንሰራ ዲፓርትመንቶች ላይ ገብቶ ሙያና ከሙያ የተደገፈ አሰራር ላይ ብዙ ነገሮች አግኝተናል ብለን እናስባለን። ተጨማሪ እንደ ሆስፒታሉ እኛ ውጤት 2016 በኢቢሲ የሰራን ኤቪደንስ ቤዝ ኬር ላይ የሰራን በፌደራል ደረጃ ከፍተኛ ውጤት አስመዘግበናል። የመጀመሪያ ሩብ ዓመት ግምገማ ላይ ይህንን አስመለክቶ ከሌላ ሆስፒታሎች ካሉ ሀገሪቱ ውስጥ ያሉ ሆስፒታሎች መጥቶ ልምድ እንዲወስዱ ጤና ጥበቃ ወስኖ ወደኛ እየተላከ ይገኛሉ ማለት ነው። ሌላ ሆስፒታሎችም ከነገ በኋላ መጥቶ ከኛ ሆስፒታል ብዙ ነገሮችም የሚጠቅማቸው ነገሮች ያገኛሉ። በዛው መሰረት ሁላችን በሰራ ነው በትብብር የሰራ ነው። ዲፓርትመንት ብቻ ሳይሆን በዲፓርትመንት ደረጃ ሳይሆን የስታፋችን ኮሚትመንት የቦርድ ኮሚትመንት እንዲሁ የሚሰሩ በየዲፓርትመንት የሚያስተባብሩ ስርዓት የተዘረጋው ስርዓቶች ወደ ተግባር ስለቀየሩ በዛ ውጤት ነው ወደኛ የመጡት። በዛ መልክ የኢቢሲ አላማው የፔሸንት ሳቲስፋክሽን የአራቱ ጥቃጫው ላይ የሚሰራ ነገር ነውና ኢመርጀንሲ ክሮኒክ ዲዚዝ ላይ ቆየው በጣም ተጎዳኝ በሽታ ያለው ነገር ላይ ሶስተኛ የኒዮኔት ኦር የጨቅላ ህጻን ላይ የሚሰራ ነገር ላይ ፎከስ አድርጎ ይሰራል። በዛው መሰረት የኦፕሬሽን ላይ ፎከስ አድርጎ ይሰራል። በዙ አራቱ ነገር ላይ ሰክሰስ ነው። እኛ ጋር ብዙ ሰርተናል። ብዙ የተሰራ ነው።